ለምጽ ታጋሽ ሌባ ነው። አካልን እየዘለዘለ በቁርጥራጭ ይሰርቃል። ገና በወጣትነቱ ማለዳ ያ ሕያው ሞት የተባለው በሽታ ፊቱ ላይ ደረሰ። ቆዳው እየተሰላሰለ አፍንጫው እየፈረሰ ያ መልከ መልካሙ ልዑል ወደማይታወቅ አስፈሪ ገጽታ ተቀየረ። እዚህ ጋር ነው ሰውየው አውቅቶለት ተምሳሌታዊ አርማ የተወለደው። ክብሩንና የሕዝቡን ልብ ትርታ ለመጠበቅ ሲል ባልዱዊን መደበቅ ጀመረ። ገጽታውን በሽፍኖች አፈታሪኮች እንደሚሉትም ስሜት በማያሳዩ ከቀዝቃዛ የብር ጭንብሎች ጀርባ ሸፈነው። በዙፋኑ ላይ ያለ መንፈስ ሆነ። ፊት አልባ ንጉሥ በቤተ መንግሥት ውስጥ ያለ ፈረሰኛ መሆንን እስኪ በዓይነ ሕሊናችሁ ሳሉት። ንጉሣችሁ ዓይኑ ሲርገበገብም ሆነ ሲስቅ ፈጽሞ አታዩትም። የምትሰሙት ነገር ቢኖር ከብረቱ ጀርባ የሚወጣውን ጎርናናና የሚሰነጥቅ ድምፅ ብቻ ነው። ይህ ጭንብል በሚያስደንቅ ሁኔታ ውጤታማ ነበር። በመለኮታዊ ግርማ ተካው። ለጠላቶቹ ካሁን በኋላ በሰይፍም ሆነ በበሽታ የማይገደል የማያረጅ መንፈስ እንጂ የታመመ ብላቴና አልነበረም። ይህ የአመራሩ ሚስጥራዊ ገጽታ ነበር። ባልዱዊን ለአንድ ንጉሥ ዋነኛ መሳሪያው ሰይፉ ሳይሆን ዝናውና ገጽታው መሆኑ ተገነዘበ። አይኖቹ ማየት ቢሳናቸውና ትንፋሹ ቢቆራረጥም እንኳን ያ የብር ጭንብል ሳይናወጥ የምስራቁን ግዙፍ ግዛቶች አፍጥጦ መመልከቱን ቀጥሏል። ባልዱዊን የሚባል ታዳጊ አልነበረም። ላለመውደቅ የሚታገለው መንግስት የማይበገር አርማ የኢየሩሳሌም ንጉሥ ነው።